አንድ ወቅት 4 ኪሎ ከዚህ በፊት ንግሪያችሁ እንደሆነ አላውቅም ሁሌ ትገርመኛለች ያቺ ሴት ቡና ልጠጣ ከሚኒሊክ ትምህርት ቤት ፍለፊት በጣም የሚያስገርም ማኪያቶ ትሰራለችና ሁሌ ሄዳለሁ ቢያንስ በሁለት ቀን አንዴ ሄዳለሁ ቤቷ ግን በጣም ትንሽ ነች 20 ሰው ብትይዝ ነው ከዛ በላይ አትይዝም እና አንዱ ጠረጴዛ ላይ 6 ወንበር አለ ስለዚህ አንድ አእምሮ የሚያመው ሰው ጠዋት 4 ሰዓት ተቀምጦ እስከ 10 ሰዓት አይነሳም እንደው አይረባውም ይላሉ ጸጉሩ የተንጨባረረ ነው አእምሮ ትክክል አይደለም ጋዜጣ ይደረድራል እና አንድ ወንበር ላይ ይቀመጣል 3ቱ ወንበር እሱ ስላለ ባዶ ነው ቀኑን ሙሉ ባዶ ነው ከጎኑ መቀመጥ አትችሉም እና ብዙ ኮተት አለው ጠረጴዛው ላይ እና ቢያንስ 1 አመት ያህል እኔ አይቼዋለሁ ይሄ ሰው ቫት አለባት ታክስ አለ ግብር አለ ቀኑን ሙሉ ገበያውን ይዞ በማያገባኝ ይገርማችኋል ለምንድን ነው የማያስወጡት እና ከ1 አመት በኋላ አስተናጋጇን ጠራዋት ይሄ ሰው ለብዙ አመት ተቀምጦ አይዋለሁ ስለምንድን ነው ማታስወጡት ወይ አይበላ ወይ አይጠጣ ወይ ሌሎች እንዲቀመጥ ምክንያት አይሆንም ቄሱ ይሄን ቃል ሁለተኛ እንዳትናገር አለችኝ አስተናጋጇ ለምን አልኳት ብዙ ሰዎች የሻይ ቤቷን ባለቤት ተናግረዋት ነበር እምቢ አለች ለምን እምቢ አለች አልኳት ሁሉ ጊዜ ደጋጋማ የምትለው የሰው ልጅ ክቡር ነው እሱን አባረን ከመናሳዝን ገበያዬ ይቀንስ እንዳትነኩት አለች ምን አልቻልኳት እኔ አላቀውም አይምሮ የታመመ ነው ገበያዬን ይዟል ግን የሰው ልጅ ነው አትንኩብኝ የፈለገ እንዲመጣ እንዳትነኩ አለች እንደ ጦር ውስጥ የገባ ያቃል ነው ምላችሁ የሰው ልጅ ክቡር ነው እንዳትነኩት አለች እና እኔ አሁን ሻይ ለመጣጣ ሳይሆን እሱን ለማየት መሄድ ጀመርኩ ይገርማችኋል በእውነት እባክሽ የዚህችን ሴት ባለቤት አስተዋውቂኝ እምነቷስ ምንድነው አልኳት እምነቷ ኦርቶዶክስ ነው ኦርቶዶክስ ነች እባክሽ አስተዋውቂኝ ይሄ ልትልበት የቻለችበት ባክግራውንድ ምን እንደሆነ እንድታስጠናኝ ይፈልጋሉ የሚገርማችሁ ሳላያት ቤቱ ፈረሰ እና እስከ ዛሬ አላገኘዋትም ያስወጡ ሰዎች ኃጢአተኛ ናቸውን አይደሉም ትክክል ናቸው ህሊናቸው አይወቅስም ህገ መንግስቱም አይፈርድባቸውም ማንኛውም ሃይማኖት አይፈርድባቸውም የዚህ ሴትዮ ግን ለየት አለብኝ ከገንዘብ በላይ ከደንበኛ በላይ ይሄ ሰው እንዴት በለጠባት ምን አይነት ቅኝት ምን አይነት መገለጥ አገኘች አቤት ሰው ሁሉ እንደሷ በሆነ አልኩኝ እኔ ራሱ ቄሱ እሷን በሆንኩ እየተመኘው በእውነት ነው የምላችሁ ስለ ሰው ያላት ክብር አንዳች ልበ ብርሃን ውስጧ ገብቷል አቤሜሌክ እንዲህ ነው የምላችሁ እና አየው ዳዊትን ልሰጥህ እንዳልችል መረጃ በእጅ ያለ ነገር ግን እስኪ ማን ያውቃል እግዚአብሔርን ሳልበድል አንተን ልሰጥ እንጀራ ልሰጥ የምችልበት አማራጭ ካለ ጠብቀኛለሁ በዛች ቅጽበት ተመዝኖ ሚዛን ደፋ አቤሜሌክ